Hello there. ዛሬ አምስት ከስልክ ጋር የተገናኙ ፍራዛል ቨርቦችን ነግራችኋለሁ. Be with me. ስልኩን አንሱት ለማለት pick up the phone እንላለን. እረ ስልኩን እኮ አነሱት ስንል ደግሞ pick it up. They pick it up እንላለን. Pick it up ማለት ነው. So ስልኩን ካነሱት በኋላ እረ ከሊና አገናኙ ስንል ደግሞ please would you put me through to the manager እንላለን. Put me through. So put me through the second phrasal verb ነው ማለት ነው. ሶስተኛው ደግሞ በኔትወርክ ምክንያት ድምጽ አልሰማኝ ያለ ድምጽሽ አይሰማም ስንል it's breaking up or your voice is breaking up ብለን መግለጽ እንችላለን. breaking up ለሪሌሽንሺፕ ብቻ አይደለም የምንጠቀመው. አራተኛው በኔትወርኩ ምክንያት ስልኩ ተዘጋ ስንል it got cut off የጌት cut off ፓስት ቢሆንም ስልኩ ከተዘጋ በኋላ ስለሆነ የምናወራው በፓስቱ got cut off ብለን መግለጽ እንችላለን. የመጨረሻው ግን ሰው ሆን ብሎ ከዘጋብን he hung up on me. hang up ማለትም ተዘጋ ዘጉብን ማለት ነው. so እንግሊዘኛን ዩኒክሊ መማር ከፈለጋችሁ ዩኒክ እንግሊሽን ተቀላቀሉ. What's going on guys? Let's see these things in English. እንያቸው እስቲ do መስራት ብቻ ብሎ የሚተረጉም ሰው ካለ which is wrong, okay? do I ስትሉ እኔ እንዲህ አደርጋለሁ እንዴ ስትሉ ነው እዚሽ ጋር አክሽኗን የምታስገቧት እሺ ድርጊቷን የምታስገቧት የምትሰሩትን ስራ ለምሳሌ እጠጣለሁ እንዴ ስትሉ do I drink ትላላችሁ እጠጣለሁ ኦኬ አጨሳለሁ do I smoke ገንዘብ አለኝ እንዴ do I have money alright ስለዚህ እዚህ ጋር የሚገባው ምንድነው ማለት ነው verb ነው የሚገባው ግስ ነው የሚገባው ማለት ነው ኦኬ ስለዚህ do I hurt you see do I hurt you በዚህ do I hurt you እጎዳለሁ እንዴ all right do I snore አንኮራፋለሁ እንዴ do I snore do I disappoint you right አስቀይማለሁ ስለዚህ እንዲህ አደርጋለሁ ወይ ብላችሁ ጥያቄ ለራሳችሁ ጠይቁ do I ብላችሁ ነው የሚጀምሩት ማለት ነው interesting ለራሳችሁ አንዳንድ አረፍተ ነገር በሁሉም ትሰራላችሁ ማለት መጨረሻ ላይ do we ማለት እኛ ማለት ነው አይደል እኛ እንዲህ እናደርጋለን ወይ ስለዚህ እዚህ ጋር ምን እንደሚገባው አክሽን ምን እንደሚገባው አክሽን ድርጊት ነው የሚገባው ማለት ነው ድርጊት ይገባል ልክ እንደዚህ ሁሉ ማለት ነው ኦኬ የምታደርጉትን ለምሳሌ do we love እንወዳለን do we love coffee ቡና እንወዳለን እንዴ all right okay እንጸልያለን እንዴ በለኝ እስኪ do we pray ስለዚህ pray love የሚሉ ነገሮች ምናምን these are verbs ግሶች ናቸው ስለዚህ የምታደርጉትን ነገር do we እኛ እንዲህ እናደርጋለን ወይ እኔ እንዲህ አደርጋለሁ ወይ do I ላቸራላችሁ ማለት ነው ኦኬ do they ስትሉ ምንድነው እነሱ ኦኬ